አስገራሚው የአርሰናሉ የፊት መስመር ተጫዋች ሆነው የቡካዮ ሳካ ንግግር በቪክተር ጊዮኬሬሽ እና በእኔ መካከል ስለተፈጠረው ነገር ምንም አይነት ነገር ስጋት አይግባችሁ። እኔ ቪክተር ጊዮኬሬሽ እንደ ግልም እንደ ቡድንም እጅግ በጣም አድርጌ የምቀርበው ጓደኛዬ ነው። በአሁኑ ሰዓት እኔ እሱ ላይ እንደዚህ አይነት ነገሮች እንደማላደርግ እናንተ እንዴት መገመት ያቅታችኋል? ከዛ በተጨማሪ እሱና እኔ እጅግ በጣም እንደ ግልም እንደ ቡድንም ጓደኛሞች እንደሆነን ላረጋግጥላችሁ እወዳለሁኝ። እሱ ላይ እንደዚህ አይነት ነገርም አላደርግምም አድርጌም አላውቅም። ይበልጥ እንደውም ጎል አስቆጣሪነቱ ቦታ ላይ እንዲመለስ የተቻለንን ሁሉ እኔም ሆንኩ ጓደኞቼ እያደረግን እንገኛለን። እዚህ ቡድን ውስጥ እንደሱ አይነት አጥቂ በመኖሩም እጅግ በጣም ደስ ብሎናል። ስለዚህ ቪክተር ጊዮኬሬሽን በቅርቡ ታዩታላችሁ፣ ወደ ግብ አስቆጣሪነቱ ይመለሳል። ቡድኑንም በጥሩ ሁኔታ እየተላመደ ይገኛል። እንደ ቡድን አዲስ ተጫዋች እንደሆነ ታውቃላችሁ። ነገር ግን ወደ ቡድኑ እንዲመለስና እንደዚሁም ወደ ቡድኑ እንዲላመድ የተቻለንን ሁሉ እያደረግን እንገኛለን። ከሱ ጋራ ምንም አይነት ጸብ ውስጥና እንደዚሁም ጥል ውስጥ አልገባንም። ሰዎች የሚያስቡት እንደዛ ነው። እኔና እሱ ግን እንደ ቡድንም እንደ ግልም እጅግ በጣም የተቀራረብን ጓደኛሞች ነን በማለት እንግዲህ የአርሰናሉ የፊት መስመር ተጫዋች ሆነው ቡካዮ ሳካ ሀሳብ አስተያየቱን ሰጥቷል። እንደዚህ አይነት አጫጭር የስፖርት መረጃዎችን ሊደርሳችሁ እዚች ጋር ያለውን የፕላስ ምልክት እየተጫናችሁ ቤተሰብ እንድትሆኑ መክራለሁ። ይመቻችሁ። ጌነርስ